እንደ ዓለም ጤና ድርጅት መረጃ ከ2.2 ቢሊዮን በላይ ሰዎች ለአንድ አይነት የእይታ እክል ወይም ለዓይነ ስውርነት ይዳረጋሉ። ከነዚህ ውስጥ ከ80 እስከ 90 በመቶ በላይ የሚሆኑት የእይታ ማጣት ችግሮች በተገቢው አይን እንክብካቤ የምንከላከላቸው ወይም ሊታከሙ የሚችሉ ናቸው። ልንከላከላቸው የምንችላቸው የእይታ እክል ዋና መንስኤዎች መካከል ያልተስተካከለ የእይታ ችግር እንደ ቅርብ እይታና ሩቅ እይታ፣ ያልታከመ የዓይን ሞራ ግርዶሽና ቀደም ብለው ከታወቁ ሊታከሙ የሚችሉ ሁኔታዎች ለምሳሌ ግላኮማ፣ የስኳር በሽታ፣ ሬቲኖፓቲ ናቸው። በመላው ኢትዮጵያ ብዙ ሺዎች በቀላሉ መከላከል በሚቻሉ የዓይን ህመሞች እይታቸውን ያጣሉ። ቼሻይር ኢትዮጵያ ሁሉም ሰው የተስተካከለ እይታ ኑሮት ሕይወትን በምልአት ማጣጣም እንዳለበት ያምናል። ድርጅታችን በልዩነት በሚታወቅበትና ከ60 ዓመታት በላይ ሲሰጠው ከነበረው የተሟላ የአካል ጉዳተኞች ተሐድሶ አገልግሎት በተጨማሪ ከ2019 ጀምሮ ሁለተኛ ደረጃ የዓይን ሕክምና አገልግሎት በመናገሻ የተሐድሶ ማዕከልና በተንቀሳቃሽ የተሐድሶ ቡድን አማካኝነት እየሰጠ ይገኛል። ይህን አገልግሎቱንም ከ2006 ጀምሮ ወደ ሐዋሳና አካባቢው እያስፋፋ ይገኛል። አገልግሎቱ ነፃ ምርመራ፣ የመድኃኒት፣ የካታራክትና ሌሎች ቀዶ ጥገናዎችና የመነጽር አቅርቦትንም ያጠቃልላል። ይህ አገልግሎት ልጆችና ወጣቶች ትምህርታቸውን በአግባቡ እንዲከታተሉ፣ ጎልማሶችና አረጋውያንም የዕለት ተዕለት ኑሯቸውን በሙሉ የራስ መተማመን እንዲከውኑ ያስችላቸዋል። አይዘናጉ። ብዥታ፣ የራስ ምታትና እምባ ያዘሉ ዓይኖች ቀላል የሚመስሉ ነገር ግን ከባድ የዓይን ጤና ችግር ምልክቶች ናቸው። አብዛኞቹ የዓይን ህመሞች በጊዜ ተለይተው ሕክምና ካገኙ መዳን የሚችሉ ናቸው። ለዓይንዎ ዋጋ ይስጡ። ዓይንዎን በጊዜው ይመርመሩ። ራስዎን ከዓይነ ስውርነት ያድኑ። ይህ መልእክት የተላለፈላችሁ ቼሻይር ኢትዮጵያ ከክርስቲያን ብላይንድ ሚሽን ባገኘው ድጋፍ በሚያስፈጽመው ሲንግ ዘ ፊውቸር ፕሮጀክት ነው።